ጋይስ ዛሬ ወደ ጣና እየሄድኩ ነው። ጣናን ከዚህ ቀደም ታውቁት ብዙ ጊዜ ያሳለፋችሁበት እንደዚሁም ደግሞ የማታውቁት ዛሬ ጣናን በደንብ አሳያችኋለሁ። ብዙ ነገር ታገኙበታላችሁ። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁ ይሁኑ። እያንዳንዷን ነገር የጣና ቅመም የሆኑትን ቦታዎች ያሳያችኋለሁ። አብራችሁ ይሁኑ። መልካም ጊዜ። አይቴትሃውር ዝማማ ድንገተ ኩሉ ይወደሱኪ በዜማ የመረጡሽ ከሮማ ውድነሽ አንቺ የኛ ባህር ዳር ከተማ ውድነሽ አንቺ የኛ ባህር ዳር ከተማ ላሳይ ነበር ግን አይቻልም ማለት ነው። ላሳያችሁ ነበር ራሳዎች ተይዘው ሲንደፋደፉ ሲዘሉ ምናምን ያንን ለማሳየት ውድ የባቱኤል ቤተሰቦች እስካሁን ጣና ዙሪያውን እየሄድን ነው። በጣም ደስ የሚል አየር ነው እያየን ያለ ነው። አይ ሆፕ ኢንጆይ እያደረጋችሁን እንደሆነ አልጠራጠርም። አሁንም አብራችሁን ቆዩ። በደንብ የምናሳዩ ብዙ ቦታዎች አሉ። አብራችሁን ቆዩ። አብራችሁን ነው ሲስሙ ማነው ወገኖች? ለብዙ ነገሮች ጥላ መሆን የሚችል ነገር ነው ዋርካው የሚባለው። ሰዎች ይህን ቪዲዮ ሲያዩ ጣና ባይመጡም እንኳን ጣና እንደመጡ አድርገው እንደሚወጡ እርግጠኛ ነኝ። ኢትዮጵያ ውስጥ ነው። ወደ ቀኝ አባይ ወይስ ቬጋስ አለ ስማ አይዘል ያለ ምንድነው ያለውን የሰጠነው ፉጋ ይባላል ነው። አረኛማ ካለን በላይ እየሰጠነው ነው። ካለን በላይ እየሰጠነው ነው። በጻራታ ሾላ እኮ ይዛፉ ስሟን አታውቅም ወይኔ ጋድ ሾላ የሚበላው ነው ማን እኔ ነው እውቀት አልባነትን ከካሜራ ጀርባ ተውበና ተረፈርዛ እንዴ ምን ሆነ ነው? ይኸውልህ ሾላ ማለት ዛፍ ነው። ዛፍ ድንጋርስ ነው። ያው ዋርካው አለ አይደል? ዋርካው የሚሆን ቂሊንጦ የሚሆን ይሄኛው በአባሩ የሚሆን የሚይዘው ሾላ የሚበላ ፍሬ አለ ይበላል። ሾላ ፍሬ ይባላል። ዋርካ ኖ ዌይ ብሮ ለዛ አይደለም ድርቅና አለባቸው። ሾላ ነው ወደ ጉዟችን እንቀጥል። ሾላ ይባላል። የዋርካው ደግሞ የሚያፈራው ደግሞ የሾላ ደረቆሽ ይባላል። እስካሁን እያወራ ነው ወንድ ባለ ዋው አንተ ድምፅ ከኛ ተፈተጋ አለበት። አሁን ይዋኝ ዛሬ ነው ዛሬ ፋሲካ ነው ዛሬ
የአሜሪካን ገጠር ነው። የቀን ጀንበሯ ሆይ የአድማሷ ፍካት ሆይ ለምለም ዘንባባው ሆይ በሰልፍ ያጀባት ሆይ የኮራው ጣና ሆይ የአባይትነት ሆይ ባህር ዳር ላንቺ ሆይ ሆኗል ውበት ሆይ ለምለሙ ምድሯ ሆይ ደመቅመቅ ያለው ሆይ ደሴት ገዳሟ ሆይ ታምር ሚባል ሆይ ያብሩህ ሰማይ ሆይ ሐይቁ ውሃዋ ሆይ ናያት ማራኪ ሆይ ሆኗል ግርማዋ ሆይ ሰፊው ጎዳና ፍቅር ያሸንፋል። አያችሁታ ባትቤቱ ወይስ ባትቤቱ ትወዱታላችሁ። ብዙ ቁም ነገር ታገኙ። ሰብስክራይብ እንደፈለጋችሁ ብቻ የላታችሁ